ፓስተር ገዛኸኝ በጎዳና ላይ ስብከት ያልጠበቁት ነገር ገጠማቸው። የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። በ11 ዓመቴ አረቄ የጠጣ ነበረ። ዘማሪ መስፍን ጉቱ ዛሬ ላይ የደረሰበትን የክብር ህይወት በቀላሉ የመጣ ሳይሆን እጅጉን አስቸጋሪ አስፈሪ ከነበረው የወጣትነት ውጣ ውረድ የተነሳ ነው። ገና ከ11 ዓመቱ እስከ 14 ዓመቱ ጀምሮ አረቄ መጠጣት የጀመረ ሲሆን እርሱና ጓደኞቹ በወቅቱ ከነበረው የኑሮ ችግርና ከውስጥ ካለው አስገዳጅ ስሜት የተነሳ በዋሻ በጎሬ ውስጥም እየገቡ የማይበሉ የዱር እንስሳትን በሰማይ የሚበሩ አሞሮችን ሳይቀር ገርለው ይበሉ ነበረ። ይህ የልመና ህይወት ሳይሆን ሰይጣን ሊያጠፋቸው ያዘጋጃቸው አስፈሪ የጥፋት መንገድ ነበረ። ታዲያ በዚያ የጨለማ ህይወት ውስጥም እያሉ ግን ካናዳ የምትኖረው ከእርሱ በ9 ዓመት የምትበልጠው ታላቅ እህቱ ለእርሱ ትልቅ ባለውለታ ሆነች። እርሷም በህይወቷ ውስጥም የነበረውን ክርስቶስን ሰላም በመንገዱ ኢየሱስን መሰከረችለት። በ6 ኪሎ ቃለ ህይወት ህብረት አምቦ ቤተክርስቲያን ሲደርስም በወቅቱ ዘማሪ ጎሳዊ አማካኝነት የእግዚአብሔር ጸጋ ሰዎችን ሁሉ የሚያድን ሆኖ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊነትን ክደን የተባረከውን ተስፋችንን እንድንጠብቅ ያስተምራል የሚል የቲቶ 2:11 ቃል ሲሰብክ ሰማ። ያ ቃል ኃጢአተኝነትን፣ ወንበዴነትን፣ ሌባነትን ሁሉ የማይለየው የእግዚአብሔር ሰፊ ፍቅር መሆኑን ሲረዳ ልቡ ተነካ። ጌታን የሚቀበል ሰው ወደ መድረኩ እንዲመጣ ጥሪ ሲደረግም በወቅቱ የነበረው የ15 ዓመት ወይንም የ16 ዓመት ወጣትነት ጉልበትን ታክሎ ማንም ሰው እንዳይቀድመው እየሮጠ በመሄድ ከመድረኩ መሪ ቀጥሎ የመጀመሪያው ሰው ሆኖ በመቆም ጌታን በግልጽ ተቀበለ። ከዚያን ጊዜ ጀምሮ በአገልግሎት ህይወቱ እግዚአብሔር በከፍተኛ ሁኔታ እየተጠቀመበት ሲሆን ለአገልግሎት ስራ ብቻ ወደ አሜሪካ ከ15 እስከ 20 ጊዜ ተመላልሷል። በእነዚህ ጉዞዎች ውስጥም ከ6 የሚበልጡ ፓስፖርቶችን የጨረሰ ሲሆን በአሜሪካ እንደ መዝናኛ አይቷትም አያውቅም። በእነዚህ ዓመታት ውስጥም ለአንድ ጊዜ ብቻ ከፓስተር ዳንኤል መኮንን እና ከዘማሪ እንድሪያስ ጋር በመሆን ዘ ፓሽን ኦፍ ዘ ክራይስትን የተሰኘውን ፊልም ለማየት ወደ ፊልም ቤት ከመግባቱ ውጪ ሙሉ ጊዜውን የሚያሳልፈው በጸሎት በጉባኤ አገልግሎት ነው። አሁንም ቢሆን በህይወቱ ውስጥም ትልቅና ዋነኛ ስራው ሌሊት ተነስቶ መጸለይ ነው። ዘማሪ መስፍን ካገባ አሁን 16 ዓመታት የሆኑት ቢሆንም ሆድዬ እያለ የሚጠራ ባለቤቱን ሲገልጻ ባለቤቱ በጣም ጥበበኛ፣ አስተዋይ፣ ሰፊ ልብ ያላት ሴት ነች። ለአገልጋይ ሚስት መሆን ምን ያህል ከባድ እንደሆነ በተግባር ያየውባት በእርሷ ነው። ለአገልግሎት ወደ አሜሪካ ሄጄ ለ2 ቀናት ለ3 ወራትም ያህል በመቆይበት ጊዜ እርሷ እዚህ ቀርታ ቤቱን ልጆቼን በመጠበቅ የምታሳየው ትዕግስት፣ ታማኝነት የሚገርም ነው። በአንድ ወቅትም አሜሪካ ቆይቼ ሰኞ ዕለት ወደ አገር ቤት ገባው። እሁድ የሚከበረውንም የፋሲካ በዓል ከእርሷ ጋር ለማክበር ነበር የመጣሁት። ነገር ግን ማክሰኞ ሮብ እንድደርስ ከ6 ወር በፊት የተያዘ የቤልጂየም ፕሮግራም ስለነበረኝ ሐሙስ ዕለት መልሼ ተሳፍሬ ሄድኩኝ። ከእግዚአብሔር ያልተቀበለው ትዳር ካልሆነ በቀር ይህንን ነገር መታገስ ፈጽሞ አይቻልም። እሷ ፊቷንም ሳትቀይር በደስታ ነው የሸኘችኝ። የእውነት እግዚአብሔር ምስክሬ ነው። እሷ ከቤት አትወጣም። ጸጉር ቤትም መሄድ እንኳን አምሯት ሳምንት ሙሉ የምታሳልፈው በንጹህ የጸሎት ህይወት ውስጥም ነው። የእርሷ እንደዚህ መሆን ለኔ ትልቅ በረከት ሆኖኛል። እኔን ቀይሮኛል። እኔ መስፍን ጉቱ ድሮ እንደዚህ አልነበርኩም፣ ሰው አልነበርኩኝም። እርሷ ካገባው ጊዜ ጀምሮ ግን የህይወት ጣዕም ገባኝ። ኢየሱስንም ይበልጥ በተሻለ መንገድ አወኩኝ። ከእግዚአብሔር ቀጥሎ ለኔ መኖር መለወጥ ትልቅ ድርሻ የምትወስደው እሷ ነች። እኔ በህዝብ ፊት የምቆም አገልጋይ ብሆንም ሌሊት ተኝቼ እያንኮራፋው፣ ባለቤቴ ግን ለኔ ስትል ተንበርክካ ትጸልያለች ስትል እርሱ የምናገረውን ቃል የለኝም። አንድ ቀን በዚህ መድረክ ላይ አቅርቢያት የምትናገረው የህይወት ታሪኳን ብታካፍል ደስ ይለኛል ሲል በአንድ መድረክ ላይ መስፍን ጉቱ ያለውን የህይወት መንገድ እንዲህ አጠር ባለ መንገድ ተናግሮ ነበር። እኛም ካገኘነው ለናንተ ልናጋራችሁ ወደድን። ቤቱን ሰብስክራይብ ማድረግ እንዳይዘነጋ። እንዲሁም ለኢሳኮር ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ እንዲሁም ደግሞ በየጊዜው መረጃ እንዲደርሳችሁ የደውል ምልክቷን መጫን እንዳይዘነጉ እንላለን። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ቸር ሰንብቱ።